ወዳጃችን ተሽከርካሪ የሚርመሰመስባቸው ጎዳናዎች ሲታሰቡ መቼም ያላፊ አግዳሚው ጫጫታ የመኪና ጥሩምባና መንገጫገጭ ጭንቅላቱን በመስኮት ብቅ አድርጎ ሌላ አሽከርካሪን ወይም እግረኛን ለመወረፍ አፉን ከሚያሾል ሾፌር የሚወጣ ስድብ አዘል ጩኸትና ሌሎች ድምጾችም ተሰባጥረው የሚፈጥሩት ለጆሮ የሚጎረብጥ የተዘበራረቀ ድምጽ እንጂ ሲሰሙት የሚጥም ሙዚቃን አጣጥማለሁ ብሎ ማሰብ ባቡር ጣቢያ ቆመው መርከብ እንደመጠበቅ ነው የሚሆነው። ማለትም የተሳፈሩበት መኪና ውስጥ ተከፍቶ የሚያዳምጡት ሙዚቃ እንዳለ ሆኖ ጎዳናው ላይ ያለው ድምጽ በድምሩ ሲሰማ ማለት ነው። እንዲህ ካለው የድምጹ ጥንቅጥ እፎይ ማለት እንፈልጋለን ያሉት ኔዘርላንዳውያን ታዲያ ምን አደረጉ መሰሎት? የሚዘፍን መንገድ ሰሩ። አዎ ዘፈን እያንጎራጎረ ላዩ ላይ የሚንሸራሸሩበት መኪኖች በጡም ዜማ ታጅበው ወዳሰቡበት ቦታ እንዲያቀኑ የሚያደርግ ጎዳና ነው ኔዘርላንዳውያን የሰሩት። መንገዱ መዝፈኑ ብቻ አይደለም ታዲያ የሚያዘፍኑት ላዩ ላይ ወዲያ ወዲህ የሚሉበት መኪናዎች ራሳቸው መሆናቸው ደግሞ ጎዳናውን አቋርጠው የሚያልፉ ተሽከርካሪዎች ሙዚቃ በማዳመጥ ብቻ ሳይሆን በመጫወትም ዘና እንዲሉ የሚያደርግ ነው። መንገድ ደግሞ እንዴት ብሎ ነው የሚዘፍነው ማለቶት አይቀርምና እነሆ ምላሽ። ሀገረ ኔዘርላንድ ፍሬስላንድ ግዛት ሊዋርደን የተባለ አካባቢ ጄልሰም የተባለ መንደር ውስጥ ነው በ2.7 ሚሊዮን ብር ገደማ ወጪ የተሰራው ዘፋኙ መንገድ። N357 የተባለው ይህ መንገድ የመኪና ጎማ ሲያርፍባቸው ሙዚቃን እንዲፈጥሩ ተደርገው የተበጁ ዜብራ ቀለሞች ላዩ ላይ የተነጠፉበት ነው። እናም እንግዲህ የN357 ጎዳና ተጓዥ መኪኖች ጎማ እነዚህን ሆን ተብለው በስልት የተሰደሩና ሙዚቃ እንዲፈጥሩ የተሰናዱ ቀለሞች እየረገጠ ሲያልፍ ነው ጡም ዜማ ከመንገዱ ይፈልቅ የሚጀምረው። ታዲያ በዚህ መንገድ ላይ የተፈቀደው የፍጥነት ልክ በሰዓት 60 ኪሎ ሜትር ነውና ፍጥነቱን በተፈቀደው ልክ አድርጎ የሚጓዝ መኪና ብቻ ነው ትክክለኛውን ዜማ የማዳመጥ እድሉን የሚያገኘው። ከተፈቀደው ፍጥነት በላይ የሚከንፉ መኪኖች ራሳቸውን ለአደጋ ከማጋለጥም ባለፈ ሙዚቃውንም ስለሚያበሻቅጡት ሙዚቃው እንደ ተጨማሪ የፍጥነት ልክ ማስታወሻ ሆኗቸው ዝግ ብለው በልክ ያሽከረክራሉ የሚለው እሳቤ ደግሞ ኔዘርላንዳውያኑን ዘፋኝ መንገድ እንዲሰሩ ያደረጋቸው ምክንያት ነው። ይህም ብቻ አይደል N357 ጎዳናን ዘፋኝ ያደረጉት ቅቦች በመንገዱ ጥግ ላይ የተነጠፉ በመሆናቸው የረገጣቸው ተሽከርካሪ መንገዱን ስቶ ከጎዳናው ሊወጣ እየዳዳው እንደሆነ ጥቆማ የመስጠት ግብርም አላቸው። ይህ ሁሉ እንዳለ ሆኖ ደግሞ N357 ጎዳናን መኪኖች እየረገጡት ሲያልፉ የሚያንጎራጉረው ምን አይነት ሙዚቃ መሰሎት? የግዛቲቱን ብሔራዊ መዝሙር ነው። በአንድ ድንጋይ እንዲሉ በዚህ በኩል የትራፊክ አደጋን ሲከላከሉ፣ በሌላ በኩል ደግሞ ብሔራዊ መዝሙርን በልብ የማስረጽ ስራን ነው እንግዲህ ዘፋኙ ጎዳና የሚያቀላጥፈው ማለት ነው። ለነገሩ ሊያቀላጥፍ ሞክሮ ነበር ቢባል ሳይሻል አይቀርም። ምክንያቱም ዘፋኙ ጎዳና ምንም እንኳን ትልቅ ዓላማን አንግቦ ቢነሳም በአቅራቢያው መኖራቸውን የቀለሱ ሰዎች መንገዱ መኪና ባለፈ ባገደመበት ቁጥር ያንኑ የሚያውቀውን ብሔራዊ መዝሙር ቀንከሌ ሳይል ለ24 ሰዓታት ደጋግሞ ማንጎራጎሩ ረብሿቸው ኖሮ አቤቱታቸውን ለመንገዱ አስተዳዳሪዎች በማሰማታቸው N357 ጎዳና አሁን ላይ ዘፈንህን አቁመ እንደ ድሮ በዝምታ እየቆዘምክ ስራህን አቀላጥፍ ተብሏል። ወዳጃችን እንዲህም ተደርጎ እንግዲህ አሽከርካሪዎች ፍጥነታቸውን መጥነው እንዲጓዙና የትራፊክ አደጋ እንዲቀንስ ማድረግ ብሎም ብሔራዊ መዝሙርን በልብ ውስጥ ሰርጾ እንዲቀመጥ ማድረግ ይቻላል። የሆነ ሶንና ዘፍኖ የሚያዝናና መንገድ ባይኖርም 30 የሆነው በምክንያት ነው እንዲሉ መንገዶች ሁሉ የፍጥነት ልክ የተበጀላቸው በምክንያት ነውና አሽከርካሪዎች በተፈቀደ የፍጥነት መጠን በመጓዝ የትራፊክ አደጋን እንድትከላከሉ ይሁን የሚል መልእክታችንን እነሆ ለማለት እንወዳለን።